እንደ ሀገር ግን ኤአይ ሲታሰብ ብዙ ጊዜ በጣም ሌክዠሪየስ የሆነ ምንድነው በሎካል ተርም የዳቦ ጥያቄ ላይ መስል ይችላል። ኦን አክቹዋል ተርምስ ግን በጣም ፕራክቲካል የሆኑ መሬት ላይ መውረድ የሚችሉ ኢፌክቶች ያሉት ሴክተር ነው። ኢትዮጵያ ለዛ ሩቅ አይደለችም። በጣም ብዙ ወጣት ያላት በጣም ብዙ ኢንጂነር ግራጁዌት ያላት ሀገር ናት። እንደምናየውም ደግሞ ቅድም እንደተባለው የዲጂታል ሰፓሬሽኑ እንዳይመጣ በጣም መጠንቀቅ አለብን። ዓለም ወደዛ ዳይሬክሽን እየሄደ ነው። ኢን ቢሊየንስ ኢንቨስት እየተደረገ ነው በዚህ ኤሪያ ላይ። እኛ ገና የዳቦ ጥያቄዎቻችንን ስላልመለስን ይሄ ሴክተር አይመለከተንም ካለን ከዓለም ተነጥለን ምንቀር። ኢንፋክት የዳቦ ጥያቄዎቻችንን ለመመለስ የሾርት ካትም ሊሆን ይችላል ይሄንን እና በበቂ ሁኔታ መጠቀም አለብን። ይሄ ደረጃ የአርቲፊሻል ኢንተለጀንስ በየትኛውም ዓለም ቢሆን ለፍትህ ዘርፍ የሚያበረክተው አስተዋጽኦ ድጋፍ ሶስት ነገሮች ላይ ኤኩሬሲ ትክክለኛነትን፣ ፌርነስን ፍትሃዊነትን እና ምንድነው ኤፊሽንሲን ይጨምራል። ስለዚህ የእኛ አሁን ስራዎች በተለመደው የምንሰራቸው ስራ ከኤፊሽንሲ ከኤኩሬሲ እና ከእንትን ጋር ስናይ በጣም እንትን ነው። ለህዝባችን የነጻ ህግ አገልግሎት ለመስጠት በመደበኛ ዘዴ ልንደርሰው አንችልም። የህግ አገልግሎትን በሌጋል ቻት ቦት ቅድም ባልሽው መሰረት ብንሰጠው አንዳንድ ህጻናቶች ላይ ሴቶች ላይ የሚደርሱ ጥቃቶች አሉ። በአካል ሄደሽ ሪፖርት ለማድረግ የት መሄድ እንዳለብሽም አታውቂም። ከስልክሽ ጋር ከተነጋግረሽ እንደዚህ አይነት አርቲፊሻል ኢንተለጀንስ ሌሎች ሀገሮች የሰሩበት እሱ ሲስተም ቢያበለጽግና ብንሰራ